ሩትዬ እንግዲህ ንግስቷ ልዕልቷ ማለት ነው። ከዚህ በኋላ ከሌላ ሰው ጋር ትመጣለች ብሎ ማሰብ ዘበት ነው። ከዚህ በኋላ ከሌላ ወንድ ጋር ወይም ደግሞ ከሌላ ጋጋታ ግርግር ያለበት ቦታ ላይ ትመጣለች ብሎ ማሰብ ሞኝነት ነው። ገባችሁ? ከዚህ በኋላ ከልዑልዬ ከምርጡ ልጇና ከንጉሱ ልጇ ጋር ነው በየቀኑ የምትመጣው ብለን ተስፋ እናደርጋለን። ያው ከዚህ በፊት ልጇ ሚዲያ ላይ ባይወጣ ጥሩ ነበረ። አሁን ደግሞ ወጥቷል አንዴ። ስለዚህ በየቀኑ ከልጇ ጋር እየመጣች ፏፍሽ እያለች እንደዚህ ፍቅር ከሆነ ልጇ ጋር መምጣት አለባት ብለን እናስባለን። እኛም እንደዛ ነበር ማሰብ እያሰብን የነበረው። ዛሬ ደግሞ እንግዲህ እሑድ ነው እንደምታውቁት፣ እረፍት ነው። ቤተክርስቲያን ያለው በሃይማኖቱ ቤተክርስቲያን ይሄዳሉ፣ ሌሎቹ ቸርች ይሄዳሉ፣ ሌሎቹ ደግሞ ቁርአን እንትን መስጊድ ይሄዳሉ። እና ዛሬ እሑድ ነው፣ የእረፍት ቀን ነው ለሁሉም ማለት ነው። እና ሩትዬም እንግዲህ ልዑልዬን እንደዚህ አንድ አይነት ልብስ ለብሶ አንድ አይነት እንደዚህ ፏፍሽ ብሎ ቤተክርስቲያን ሄዶ ከቤተ ክርስቲያን መልስ እንግዲህ የተፖሰተ ፎቶ ይሄን ይመስላል ማለት ነው። በዛሬ ደግሞ ዛሬ ያው ብቻቸውን ቤት ስለሚሆኑ ቡናቸውን ያፍላሉ፣ ቤታቸው ፏፍሽ ያደርጋሉ። በነገራችን ላይ እሑድ እንደኔ የሚወድ ሰው አለ? እሑድ የእረፍት ቀን ነው፣ የጸሎት ቀን ነው። ቤታቸውን የምታጸዱበት፣ ባላቸውን የምትንከባከቡበት፣ ልጆቻችሁን የምታጥቡበት፣ የምትንከባከቡበት ቀን ነው እና ብዙዎቻችን ያው ስራ ላይ ነው። ከሰባቱ ቀን 6ቱ ቀን የስራ ቀን ነው፣ ከሰባቱ ቀን ማለት ነው። እና እሑድ የእረፍት ቀን ነው በቃ። ስለዚህ እሑድ ብዙ ሰዎች ይወዷታል ብዬ አስባለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። በዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ሰብስክራይብ 1000 እንድታስገቡኝ በትህትና እየጠየቁኝ የኔ ወርቆች፣ እናንተ አሳፍራችሁኝ አታውቁም። የሩትዬ እህቶች በጣም ወዳችኋለሁ፣ አከብራችኋለሁ። በየሄዳችሁበት በየተነሳችሁበት ተከበሩልኝ ማለት ነው እና ልዑልዬ የኔ አባት የኔ ንጉስ፣ የሩትዬ ንጉስ እና እንዴት አባቱ ነው ደግሞ የሚያመረው። ቁርጥ እኮ ሩትዬ ነው። በከረሩ ብትሉ በቃ በሁሉም ነገር ቁርጥ ራሷ ሩትዬ። ትንሽ ብቻ አፍንጫ ወደ አብርሃም አፉ የላይኛው ከንፈሩ ማለት ነው የአብርሃምን ይመስላል እንጂ አይኑ ትላላችሁ፣ ይሄ ቅንድቡ፣ ግንባሩ፣ ሁሉ ነገሩ የሩትዬ ነው። ለነገሩ በሷ ነው መውጣት ያለባት። የአብርሃምን ምንም ነገር መውሰድ የለበትም እንዴ። በአብርሃም መውጣት የለበትም። እሱ ጥሩ አባት አልሆነለትም። ስለዚህ ሩትዬ በወለደችው ልጅ ሩትዬ አምጣ ብዙ መከራ አይታ ለወለደችው ልጅ ነው ትናንት እንደዛ ፀሐይ ላይ ሲያንገላተው የነበረው ሲያንጠለጥለው የነበረው ማለት ነው። እና አብርሃም አባት መሆን አይችልም። በቃ ባለቅ። እሱ ሴትን ማሳደድ፣ ሴትን በየጊዜው ሴትና ሴት ልክ እንደ ልብሱና ልክ እንደ ሱሪው መቀያየር ነው ስራው። አባት መሆን ስለማይችል ማለት ነው። እና ስለዚህ ትላንት ማታ መጨረሻ ቪዲዮ ላይ ምን አይነት ንግግር ተናግሮ እንደሄደ ታውቃላችሁ። አስታርቃለሁ እያልሽ ምክንያት እየፈለግሽ ወደ እኔ አትምጪ ነው ያላት ማለት ነው። ይሄ ከንቶ፣ የሰው ከንቶ፣ የምር ከንቶ ነው። የሰው ከንቱ ነው አብርሃም ማለት ነው። እና እሷ ሰላም መፍጠር ከነሱ በልጣ የተሻለች ሆና ስለተገኘች ነው እንደዚህ እሱ ወርዶ የታየው ማለት ነው። እሱ ወርዶ በቃ ራሱ ዝቅ አድርጎ ነው የታየው እንጂ እሱ በሱ ቤት አሁን ሩትዬን ተናግሮ ሞቷል። በሱ ቤት እኮ ግን እሱ ማፈሪያ ነው። በቃ አለቅ። በራሱ ማፈር አለበት። እሷ እኮ በተበደለች በተከፋች ልቧ በተሰበረበት ሰዓት ያ ሁሉ ነገር ሲፈጠር ዝም ብላ አልፋ ዛሬ ሁሉንም ሰላም ለማስፈጠር መሞከሯ የእሷን ትልቅነት ነው የሚያሳየው። አንተ ደግሞ ትንሽነት፣ ትንሽ ነው የሚያሳየው። ይሄን ደግሞ ብትረዳ ጥሩ ይመስለኛል። ቁጭ ብለህ ብታስብ እቺ ሴት ምን አይነት ሴት ናት? ያ ሁሉ አድርጊያት ዛሬ ሰላምን መፍጠር የፈለገችው፣ ከቤተሰቦች ጋር ልታስታርቀኝ የፈለገችው፣ ወንድሜ ልታስታርቀኝ፣ ወንድሜ ልትመለስልኝ የፈለገችው ለምንድን ነው ብላ ብታስብ ኖሮ ጥሩ ነበር። አንተ ግን ማሰብ አይለም። አንተ ሄርሜላን የምትስምበት ከንፈሯን ማነው ፊቷን አንገቷን የምትላለስበት ጊዜ ብቻ ነው። እሱም ብቻ ነው የሚያስበው ጭንቅላት። ለዛ ነው አርቆ ስለማያስብ ማለት ነው።